የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ ወደ ተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መባንና መስዋዕትን ለማቅረብ ነው። ስለዚህ ይህኛውም ካህን የግድ የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕጉ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠል ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚሁ ምክንያት ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ነው። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 8 እንግዲህ የምንናገረው ዋናው ነገር ይህ ነው ይላል። ክብር ለእግዚአብሔር ይሁን። ለእውነት የሚሆን አርነት የምናገኘው በእግዚአብሔር ቃል ብርሃን ውስጥ ነው። ኢየሱስ ማን እንደሆነ ከገባን፣ መስቀል ላይ ምን እንደሰራ ከተረዳን፣ በእግዚአብሔር ቤት የምንኖርበትን አኗኗር ይቀይረዋል። ከዚህ ዓለም ጋር ያለንንም ግንኙነት ይቀይረዋል። ቶታሊ የሰውን ሕይወት የሚቀይረው እውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም ጉልበት ይሞላናል። እውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ምክንያቱም ይሄ እውቀት ኖርማል ኖሲስ አይደለም። ይሄ የመረጃ እውቀት አይደለም፣ ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ እውቀት ነው። ይሄ እውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧቸው አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ይሄ እውቀት እኔን ሰማይ ይዞኝ ይገባል። እስቲ አሜን በሏ። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። አፍተር ኦል ብዙ ጊዜ እንደምነግራችሁ የዘላለም ሕይወት ማወቅ ነው። ዝም ብሎ መኖር አይደለም። የዘላለም ሕይወት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ሕይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድን ነው ሲሉት፣ እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ ይህ የዘላለም ሕይወት ነው። ይሄንን በማወቅ መኖር ነው የዘላለም ሕይወት። ዝም ብሎ መኖር አይደለም የዘላለም ሕይወት። የማያልቅ ዕድሜ መኖር በጣም ቦሪንግ ነው፣ ይሰለቻል። ኢየሱስን በማወቅ ግን አየ እሱ ነው እኔ ሴንስ የሚሰጠኝ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይሄ ምንም ያህል የፈጀውን ይፍጅ፣ አብረን ወደ ዋናው ነገር እንገባለን። ስለዚህ ኢየሱስ እያወራን እሱ ራሱ ተመልሶ ይመጣል። ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። በሰማያት በግርማው ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህናት አለ። ስቲል ስለ ሊቀ ካህናችን ነው እያወራ ያለው። አሁን የዚህ ሊቀ ካህናችንን ክብር እየተናገረ እስከ ዛሬ ድረስ ምናልባት እስከ ምዕራፍ 7 ሰፊሸንሲ ኦፍ ክራይስት፣ ከምዕራፍ 8 በኋላ ሱፐርማሲ ኦፍ ክራይስት የክርስቶስ ልቀትን በቃቻ የለውም። ከዚህ በኋላ ለፉክክር ለውድድር ተከሻ ለመለካካት የሚመጣ ካህን የለም። በቃ ጨርሷል። ምዕራፍ 7 እነሱ ዘግቶ ምዕራፍ 8 ላይ ሌላ ነው። በቃ በሰማያት በግርማው ቀኝ የተቀመጠው ክብር ለእግዚአብሔር ኢየሱስ ስራ ጨርሶ ተቀምጧል። የብሉይ ኪዳን ካህናት ቅድስተ ቅዱሳኑ ሲገቡ ወንበር የለም፣ አይቀመጥም። ምንም አይነት የብሉይ ኪዳን ሊቀ ካህን ተቀምጦ አያውቅም። ቅድስተ ቅዱሳን ቆመው የቆዩትን ያህል ሰዓት ይቆዩ፣ ቀን ይቆዩ፣ ሌሊት ይቆዩ፣ ሳምንት ይቆዩ፣ ወርም የሚያቆያቸው ከሆነ ይቆዩ፣ መቀመጥ አይቻልም። ቅድስተ ቅዱሳን ለምን? ስራው አያልቅም፣ አይጨርሱም። በየዓመቱ ዮም ኪፖር እየጠበቀ በዓመት አንድ ቀን ቅድስተ ቅዱሳን ይገባል። በዛች በገባበት ሞመንት እግዚአብሔር ምልክት እስኪሰጠው እንደተቀበለው ኮንፈርም እስከሚያደርገው ሊቀ ካህኑ ይቆማል። እስቲል እግዚአብሔር ተቀብያለሁ ሲለው ስራ አይጨርስም፣ ተመልሶ እንደገና ይወጣል። የሚቀጥለው ዓመት ለመመለስ አገልግሎቱ አይጠናቀቅም። ይዟቸው የሚመጣቸውን ሰዎች ማጽደቅ አይችልም፣ መሸፈን ነው የሚችለው። ኢየሱስ ስለጨረሰ እዛው ቁጭ ብሏል። ተቀምጧል የሚለው ቃል ጨርሷል ማለት ነው። አሁን ዝም ብሎ ቁጭ አለ ማለት አይደለም። አሁን ኢየሱስ የመስዋዕትነት ስራውን ጨርሷል፣ የሚያቀርበውን ነገር ጨርሷል። አብ ኦልሬዲ ሳቲስፋይድ ስለሆነ ኢየሱስ ተመልሶ ወጥቶ መምጣት አይጠበቅበትም። ጨርሷል። ቁጭ በላለው በቀኙ አስቀመጠ። ኢየሱስ ጨርሷል ማለት ነው፣ ተቀምጧል ማለት። እኛ አሁን ይህን ሁሉ ጊዜ እያወራን ስለመጣን የክህነት አገልግሎት መቼስ ይገባናል ምን ያክል
አስጨናቂ እንደሆነ። መቀመጥ እኮ አይደለም፣ ቆመ ጨርሰ ለመውጣት ያለ ሲቃይ። ኢየሱስ ፐርማነንትሊ ሊኖር ቁጭ ብሏል እዛው በቋሚነት። ኢየሱስ ቅድስተ ቅዱሳን ቁጭ ብሏል፣ ተቀምጧል ነው የሚለው። መቀመጥ የሚያመለክተው ስራ መጨረስን ነው። ጻፉት ይሄንን። ኢየሱስ ስራ ጨርሶ ተቀምጧል። ኢየሱስ ጨርሶ ስለተቀመጠ ከዚህ በኋላ ሌላ ካህን አያስፈልገኝም፣ በእኔና በእግዚአብሔር መካከል የሚገባ አያስፈልገኝም። ኢየሱስ ጨርሶ ኦልሬዲ ቁጭ ብሏል። ሪታየር አድርጎ በሌላ ይቀየር አይባልም። ሌላ አማላጅ የማልፈልገው ኦልሬዲ ኢየሱስ ፐርማነንትሊ ጨርሶ ገብቶ ቁጭ ብሏል። አብ ነው ተቀመጥ ያለው። በሰማያት በግርማው ቀኝ ነው ያስቀመጠው። አስቀማጩ ተቀባዩ ነው። ኢየሱስ ልቀመጥ ብሎ አይደለም። አብ ነው ጨርሰሃል ና ቁጭ በላ። መጨረሱን እኮ መስቀል ላይ ተናገረ። ዮሐንስ ነው የነገረናል። ዮሐንስ ወንጌል ሲሞት ምንድነው ያለው? ከሰባቱ ቃላት መካከል የመጨረሻው ቃል ተፈጸመ ቴቴሌስታይ ማለት ምን ማለት መሰለ? ፔይ ኢን ፉል በሙሉ ተከፍሏል አለ ኢየሱስ። ባይዘወይ ተፈጸመ የሚለው የግሪክ ቃል ሙሉ ተከፈለ አለ ኢየሱስ። ራሱ ነው ያለው፣ እኔ አይደለም የተረጎምኩት። ቀጥታ ያለው ቃል ነው ቴቴሌስታይ ማለት በሙሉ ከፈልኩት። ሰው በብሉይ ኪዳን እንኳን አሮን ገብቶለት ደስ ብሎት ይኖራል፣ እንኳን ኢየሱስ ገብቶ። እግዚአብሔር ከዚህ በኋላ በዕዳ አይዘንም፣ ተከፍሏል አለና ኢየሱስ ቀጥሎስ በሙሉ የቀረ ብሎ ሰይጣን እንዳይፈልግ ኢየሱስ ያለብንን በሙሉ ዘግቶት አብ ጨርሻለሁ አለ። ሲያየን ነፃ ነህ ና ግባ። አንድ በጣም የሚያስደስተኝ ቃል አለ ቆላስይስ ምዕራፍ 2 ቁጥር 14 ጀምሮ በመስቀሉ ነው የሚለው ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ምን ማለት ሰለ። በዛ ዘመን ሮማውያኑ የነበረው ሰው በሙሉ ምን ያደርጋል? ዕዳ ካለብህ ዕዳህን ክፈል ይልሃል። ሌላ ቀን እከፍላለሁ ስትለው ምን እንደሚያደርግ ታውቃለህ? ዕዳህን በዝርዝር ከስም ጋር ያደርግና አደባባይ ላይ ጽፎ ከዛ ያንጠለጥለው እንደዚህ እና የከተማው ሰው በሙሉ ሌባው ይላል እንዲያነብ እንትና እንዳታበድረው ዕዳ አለበት። ኢየሱስ መጣ፣ ያየን በሙሉ ባለዕዳ ይለናል። ሰይጣንም ቆሞ እኛን ባለዕዳ ይላል። ኢየሱስ መጣ መስቀል ላይ የሚቃወመንና የሚጻረረን መንገድ እንዳንሄድ ያደረገንን በሰው ፊት እንዳንቆም ያደረገንን በአብ ፊት መቆም እንዳንችል ያደረገንን ዕዳ አብ ራሱ አይቶ ባለዕዳ ነው የሚለ። ትክክል ነው። ዕዳ አለብህ፣ ኃጢአት ሰርተሃል፣ ባለዕዳ ነህ። ታዲያ ይገባል፣ ትቀጣለህ መክፈል ስለማትችል። እኛ ደግሞ መክፈል አንችልም። ባይዘው ምንም ብናደርግ አንከፍለው። ያ ሰውዬ ሶኬ ገንዘብ ነው የተበደረው። የሆነ ቀን ተበድሮ ከሌላ ደግሞ አካክሶ ይከፍለዋል። እኛ የኃጢአት ዕዳ ነው፣ በአብ ፊት ነው፣ መክፈል አንችልም። የዘላለም ፍርድ ነው ቅጣታችን። ኢየሱስ መጣ መስቀል ላይ ሲሞት የሚቃወመንንና የሚጻረረንን የዕዳ ጽሕፈት ጠርቆ ከመንገዱ ላይ አስወገደው። ቀና ብዬ በእግዚአብሔር ፊት እሄዳለሁ። ሰው ፊት እንዳይመስል። ሰው ፊትማ ለምንድን ነው ዝቅ የምትሉት? አፍተር ኦል ሰው በሙሉ ባለዕዳ ነው። ማንም እንዲህ ሊል አይችልም። አብ ነው እንደዚህ ያለን። ኢየሱስ በአብ ፊት ነው ያቆመን። እስቲ አሜን በሎ እና ጨረሰ። ተፈጸመ ሲል በሙሉ ከፈልኩት አለ ኢየሱስ። ልክ ኢየሱስ መስቀል ላይ ሲሞት እኛ እጃችንን አንስተን ነፃው ጮን አብ ከሰማይ ነፃ ናችሁ አለ። አይታመንም፣ በፍጹም አይታመንም። የሞት ፍርድ ነው የሚገባኝ። አዎ እየጠበቅኩ ነው ባይዘው ፍርዱ ወንበር አጠገብ ቆሜ ሊገለኝ ነው ሊቀስፈኝ ነው። በምን አይነት ሞት ነው ሞት? አሟሟትን ነው የምትመርጠው። መሞት ምንም ጥርጥር የለም። እንዴት ሊገለኝ ነው እንዴት ሊያጠፋኝ ነው ብለን ስንጠብቅ አብ ከሰማይ ነፃ ነህ። ክብር ለኢየሱስ ይሁን። ጨርሶ ተቀምጧል። ጨርሶ ተቀምጧል። ከባድ ቃል ነች። ኢየሱስ ፈጽሞ ተቀመጠ። ጌታ ኢየሱስ ክርስቶስ ራሱ ስለዚህ ጉዳይ ተናግሯል። ይህንን የዕብራውያኑ ጸሐፊ ነው የሚጽፈው። ጌታ ኢየሱስ ክርስቶስ ራሱ ግን ስለዚህ ጉዳይ ተናግሯል። ጨርሶ መቀመጡን፣ በአባቱ ቀኝ ጨርሶ መቀመጡን ወንጌላት ላይ ማርቆስ ወንጌል ምዕራፍ 16 ላይ ሄዱ 16-19 እንደዚህ ይላል። ጌታ ኢየሱስ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ማርቆስ እንደዚህ ያለን። ጌታ ኢየሱስ ይህንን ከተናገራቸው በኋላ ወደ ሰማይ አረገ አለና ማርቆስ ዝም ብሎ አረገ አላለም። በእግዚአብሔርም ቀኝ ተቀመጠ። ኢየሱስ ስራ ጨርሷል። እንደዚህ አይነት ሊቀ ካህን ኢየሱስ ብቻ የለም። ተቀምጦ የሚያቅ ሊቀ ካህን የለም። የማይቀመጡበት ምክንያት ስራቸውን ስለማይጨርሱ። ጌታ ኢየሱስ ክርስቶስ ስራውን ጨርሷል። ስሙ ለዘላለም የተባረከ ይሁን። የት ነው የተቀመጠው? በሰማያት በግርማው ቀኝ ነው የሚለው። ጌታ ኢየሱስ ክርስቶስ የተቀመጠው ምድራዊቱ ድንኳን ውስጥ አይደለም። በሰማይ ምሳሌ የተሰራቻለች ወደ ታች ወረድ ብሎ ሲነግረን እግዚአብሔር ለሙሴ አዞታል። በጣም ይገርመኛል። ሙሴ የሚባለው ሰው ግን በጣም ነው የሚገርመኝ። ተራራ ላይ እግዚአብሔር ወሰደውና የሰማዩን አሳየው። የሰማዩን አሳየውና እንዳሳየው እንደዚህ አድርገህ ሰራዋለሁ። ሙሴ የዛች እንትን አገልጋይ አልሆነም እንጂ አይቷታል። በጣም የሚገርም ሰው ነው ሙሴ። ብሉይ ኪዳን የሞት ኪዳን ውስጥ ቆሞ አያት። አዎ እንደዚህ አድርገህ ተጠንቅቀህ ስራ
ብሎ እግዚአብሔር አብ አዘዘው ሙሴን ነው። ሙሴ ወርዶ እንዳየው አድርጎ ሰራት። የዛችኛዋ ምሳሌ ናት። ጌታ ኢየሱስ ክርስቶስ የገባው እዛችኛዋ ነው። ሙሴ ምሳሌዋን ሰርቶ ነው ሌዋውያን ያገለገሉባት። ኢየሱስ አብ ያዘጋጃት እውነተኛይቱ ሰማያዊቱ ድንኳን ውስጥ እችኛዋ ሰው ነው የሰራት። በድንኳን ነው የሰሯት። ያችኛዋ እግዚአብሔር የመሰረታት ልጅ ኢየሱስ ወደዛ ነው የገባው። እንደዚህ ያለ ሊቀ ካህን ኢየሱስ ብቻ ገባ። በግርማው ቀኝ በሰማያት የሚለው ቃል ኦራኖስ የሚል አንድ ግሪክ ቃል የሚጠቀመው ሰማያት የሚለው ቃል ሰማያት ማለት ሰማይ ማለት ብቻ አይደለም። ሰማያት የሚለው መንፈሳዊ ዓለሙን በሙሉ የሚጠቀልል ቃል። ጌታ ኢየሱስ ክርስቶስ የመጨረሻውን ክብር ተጎናጽፎ ነው የተቀመጠው በመላእክቱ ዘንድ በተለያዩ ፍጡራን መካከል። በዚህኛውም በሚቀጥለውም በሶስተኛውም ሌየሮች አሉት አይደለ? ዳይሜንሽንስ ስላሉት አንደኛው ሰማይ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ ስላለ ጳውሎስ ኢየሱስ የመጨረሻው ላይ ኢየሱስ ከከበረበት ክብር የሚበልጥ የቀረ ክብር የለም። የመጨረሻውን ክብር ኢየሱስ ከብሮታል። አሁን ኢየሱስ ተመልሶ ሌላ ስራ ሰርቶ የሚጨምረው ክብር የለውም። የመጨረሻውን ስራ ሰራ፣ የመጨረሻውን ክብር ተቀበለ። አሁን ኢየሱስ አልቲሜትሊ እግዚአብሔር የመጨረሻ ክብር አጎናጽፎት በግርማው ቀኝ ተቀመጠ የሚለው በሰማያት በግርማው ቀኝ የኃይል ምልክት ነው። ቀኝ የመጨረሻ የስልጣን ምልክት ነው። ኦቶሪቲ ነው። ኢየሱስ በዚህ በኩል ቁጭ አለ ማለት አይደለም። ይሄ ቀኝ ነው፣ በዚህ በኩል ቁጭ አለ ማለት አይደለም። እግዚአብሔር እንደዚህና እንደዚህ የለውም። ተቀላቀ እኔ ነኝ አሁን ቀኝ በዚህ ጋር ግራ በዚህ ጋር ያለኝ። እግዚአብሔር በዚህና በዚህ የለውም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ነው የሚኖረው። እግዚአብሔር በግራ በኩል ነህ ካለ ባይዘው ኃጢአተኛ ነህ ማለቱ ነው እንጂ በዚህ በኩል ቆመሃል እያለ አይደል። በቀኝ ነህ ካለ ደግሞ በቃ ጸድቀሃል ነው። አሁን ኢየሱስ በቀኙ ተቀመጠ ማለት በዚህኛው ሳይድ ተቀምጧል ማለት ነው ማለት አይደለም ትርጉሙ። የመጨረሻውን ስልጣንና ክብር አብ አጎናጸፈው። ኢየሱስ የከበረበት ክብር የመጨረሻ ነው። ከሱ በፊት እንደዚህ ከብሮ የሚያውቅ የለም። ከዚህም በኋላ እንደዚህ የሚከብር የለም። የመጨረሻው ክብር የኢየሱስ ነው። በግርማው ቀኝ አስቀመጠ። ግርማው ይሄ የንጉሳውያን ቃል መጽሐፍ ቅዱስ ላይ በተለያየ መንገድ ገብቷል። ይሄ ሐረጎ ነው ገብቷል በተለያየ መንገድ። የኢየሱስ ግን በግርማው የምትለዋ የተጠቀማት ቃል ምዕራፍ 1 ቁጥር 3፣ ምዕራፍ 8 ቁጥር 1፣ ምዕራፍ 10 ሶስት ቦታ ተጠቀመች። እዚህ ዕብራውያን ደብዳቤ ላይ ኢየሱስ ጨርሶ እግዚአብሔር አብ ያለውን ነገር በሙሉ በላዩ ላይ እንዳፈሰሰበት የሚያመለክት ቃል። ምንም ነገር ከዚህ በኋላ ቢከብር የኢየሱስን ያክል አይከብርም። በእውነት የምንከብረው በክርስቶስ በኩል ነው። ኢየሱስ በከበረበት ክብር ሊያከብረን ኦን ቢሃፍ ኦፍ በእኛ ወክሎን ገብቶ ቁጭ ብሎ አሁን የመጨረሻ ተስፋችን ኢየሱስ በከበረበት በዛ ክብር ከኢየሱስ ጋር አብሮ ተቀላቅሎ መክበር። እንደዚህ አይነት ሊቀ ካህን ያለን አሁን ገብቶ ወጥቶ እግዚአብሔር ይቅር ብሏችኋል የሚለን አይደለም። ገብቶ ቀርቷል፣ እዛው ቁጭ ብሏል። ገብቶ ቁጭ ያለው ግን እኛን ይዞ። ይሄኛው ሊቀ ካህን የሚለየው በከበረበት ክብር ጠቅልሎ ይዞን ገብቶ ያከብረናል። እግዚአብሔር ይቅር ብሏል የሚል መልእክት አይደለም ደጅ የምሰማው፣ ገብቼ ክብሩን አየዋል። ስሙ ለዘላለም የተመሰገነ ይሁን። የመጨረሻው ክብር ኢየሱስ ከብሯል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ ጌታ ኢየሱስ ክርስቶስ እንደዚህ አለ። ጸሎት ነው። አባት ሆይ በምድር የሰጠኸኝን ሥራ ፈጽሜ አከበርኩ። ዓለም ሳይፈጠር በፊት በነበረኝ በአንተ ዘንድ ባለኝ ክብር አክብረኝ አለ ኢየሱስ። የሰጠኝን ሥራ ፈጽሜ አክብሬሃለሁ። ኦልሬዲ ኢየሱስ ወደ ክሮስ እየሄደ የሰጠኝ ሥራ ይሄ ነበረው፣ ፈጸምኩት፣ ጨርሼ አከበርኩ አለውና ሰማይና ምድር ወይንም ዓለማት ሳይፈጠሩ በፊት ምንም ሳይኖር እኔ እናንተ እያለን እስቲ አሜን በሉ። ኢየሱስ ቆሞ ነው የሚጸልየው። 12 አሉ፣ 11 ይሁዳ ሄዷል፣ 11 አሉ ይሰሙታል። ዓለም ሳይፈጠር በፊት እኔ እናንተ ሲል ጴጥሮስ ገና መንፈስ ቅዱስ አልተሞላም። ቀስ ብሎ ሊያይ እኮ ይችላል። ገና 33 ዓመቱ ነው የሚያወራው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ በዚያ ክብር አክብረኝ። አብ ከሰማይ አከብረዋል። ጨርሻለሁ ነው ያለው ኢየሱስ። ባይዘው ዝም ብዬ ልክበር አይደለም ያለው። የሰጠኝ ሥራ አለው፣ ፈጸምኩት፣ አለቀ፣ ሥራው ጨረስኩ። የብሉይ ኪዳን አባቶች፣ ካህናቱ፣ ነቢያቱ ሁሉ ተረባረበው በጣም ትንሽ ነው ብለርድ የምታደርግ ነገር ያሳዩን። ኢየሱስ መጥቶ በ33 ዓመት ተኩል ዘላለምን ዘግቶት ወጣ። ጨረስኩት አለ። የሰጠኝ ይሄ ነው አለ። አዎ የፍጥረትን ዘላለም ቀይሮት ኢየሱስ ጨረስኳል። አሁን መልሰኛል። ወዴት ነው የሚመልሰው? ወደ ነበረው ክብር ነው የሚመልሰው። ኢየሱስ ጨርሶ ወዴት ነው የገባው? ወደ ነበረበት ነው የገባው። ቮይድ ባዶ አይደለም ቦታው። አዎ በክብር የተያዘ ነው። ትቼን የመጣሁት አለው መልሰኝ ሲል አብ የሰጠውን ጨርሳለሁ፣ አከብራለሁ። ለዛ ነው ፈጸመ ሄደልና በቀኙ ተቀመጠ። አብ ነው አክባሪ። ኢየሱስን ያከበረው አብ ነው። አብ ነው አክባሪ። ኢየሱስስ ወደ አባቱ ነው የሚጮኸው። አባ
ሰጥተኸኝ ነበር ስለው ጨረሱ። አባ በመለኮትነቱ ላይ ሰውነትን ጨምሮ ወደ ምድር ታዞ አባቱ አርግ ያለው ለማረድ የሚመጣው ጨረስኩ ሰጥተኸኝ ነበር ያው ጨረስኳል ሪፖርት አቀረበ። አንደኛ ቆሮንቶስ 15 ላይ ያለው ቃሉ እኮ ፈንክሽናሊ ሰቦርዲኔት ኢየሱስ በምግባር መገዛቱን የሚያመለክት እንጂ ፖዚሽናል አይደለም። ቃሉ ፖዚሽናል አይደለም። በማንነት ደረጃማ ኢየሱስ ለዘላለም የኖረ እግዚአብሔር ወልድ ነው። አሁን እየተናገረ ያለው የተሰጠውን ስራ ጨርሶ በእግዚአብሔር ፊት እያቀረበ ነው። ሁሉን ላስገዛለት ይገዛ ለማለት ፈንክሽናሊ በተግባር በምግባር ደረጃ መገዛቱን እሺ ማለቱን መታዘዙን የሚያመለክት እንጂ በማንነት ደረጃ ዓለማት ሳይፈጠሩ ለዘላለም ከአብ ጋር የኖረ ነው። ኢየሱስ አዲስ ክብር ውስጥ አይደለም የገባው፣ የነበረው ጋር ነው የተመለሰው። ከነበረው የሚበልጥ የለም። እግዚአብሔር ወልድ ነው እሱ እኮ ለዘላለም። አሁን ወደ ምንም አያድግም፣ ያለቀለት ነው። ትቶ የመጣው ጋር ነው ተመልሶ የገባው። ለዘላለም እግዚአብሔር ወልድ ነው በፍጹም ሰውነቱ። ለዘላለም ደግሞ ከዚህ በኋላ ስለኛ በሰማይ ይታያል። ይሄ የእምነታችን ሚስጥር ነው። በፍጹም ሰውነቱ በእግዚአብሔር ፊት ደግሞ እኛን ወክሎ ቀርቦ ይታያል። በእግዚአብሔር ወልድነቱ ደግሞ በአማኞች ውስጥ ሁሉ ደግሞ ይኖራል። ይሄ ሚስጥር ነው። በቃ ምንም ልናደርገው አንችልም። ትምህርተ ክርስቶስ ላይ ያለ ሚስጥር ነው። ኢየሱስ በአብ ቀኝ ይታያል ስላንተ። አዎ አሁን እየታየ ነው። በአንተ ውስጥ ይኖራል። ኦፍ ኮርስ አሁን አለ እኔ ውስጥ። ቆላስይስ ምዕራፍ 1 ቁጥር 27 እንደሱ አይደለም ይላል? የክብር ተስፋ የሆነው ክርስቶስ በእናንተ ማደሩ። ክርስቶስ በአማኞች ሁሉ አድሯል። በሰማይስ አሁን በእግዚአብሔር ፊት ስለኔ እየታየ ነው። ስራውን ጨርሶ ቁጭ እኔን ወክሎ በእግዚአብሔር ዘንድ አለ። እኔ በሚያስፈልገኝ ነገር ሁሉ ለማገዝ እኔ ወስጣል። በመንፈስ ቅዱስ አማካኝነት የሚያስፈልገኝ ነገር በሙሉ ወደ እኔ ያቀርባል። ስሙ ለዘላለም ተመሰገነ። በአብ ቀኝ በእኛ ውስጥም አለ። ፉሊ ሰው ነው፣ ለዘላለም ደግሞ በሙሉ አምላክ ነው። ፍጹም ሰው ነው። አሁን በሰማይ በሰውነቱ እኛን ወክሎ ይታያል። የዘላለም አምላክ በመሆኑ ደግሞ በሁላችን ውስጥ ደግሞ በእምነታት ሆናችሁ አልሶ በአብ ቀኝም አንተ ውስጥም ኢየሱስ አለ። ይህ ሚስጥር የዚህ ደብዳቤ ጸሐፊ የሚናገረው እሱ። ምናልባት ነው ወደ ኋላ አልመለሳችሁም። በእርግጥ አሁን ከሚቀጥለው ሳምንት በኋላ ስለምንሄድበት በደንብ ወደ ኋላ ምዕራፍ 2 ላይ ሊያግዘን እንደሚመጣ ምዕራፍ 4 ላይ እንደሚራራልን፣ እንደሚረዳን፣ እንደሚያግዘን እኮ ተጽፏል። በአብ ቀኝ ያለው የተቀመጠው ሳክሪፊሻል የሆነውን የመስዋዕትነት ስራውን ጨርሶ ተቀምጧል። በማላጅነቱ ደግሞ ሁሉ ጊዜ በእግዚአብሔር ፊት ስለኛ ቆሞ ይታያል። በመለኮትነቱ በእኛ አድሮ ለዘላለም እያጽናና ጸጋ እየሰጠ እየደገፈ ከኛ ጋር ይኖራል። ክብር ለዘላለም ለአምላካችንና ለአዳኛችን ለጌታ ለኢየሱስ ይሁን። አንድ ቃል አለ አይደል? ሁለተኛ ጴጥሮስ ምዕራፍ 1 ላይ ኢየሱስን ምን ብሎ ይጠራዋል ጴጥሮስ? አዳኛችንና አምላካችን is our God and Savior. our God and Savior አምላካችንና አዳኛችን ለሆነው ለእርሱ ስሙ ለዘላለም የተመሰገነ ይሁን። ወዳጆቼ ኢየሱስ ስለኔና ስለናንተ ነው ስራ የጨረሰው። ምንም አሳይመንት የለበትም። የሚከፍለው ዕዳ በላዩ ላይ የለበትም። ስለኔ ነው። ስለ በደለኛው ስለ ኃጢአተኛው ሰው ነው ጨርሶ ተቀምጧል የሚለው ስለኔ። ፈጽሞ በእግዚአብሔር ፊት አለ የሚለው ስለኔ ነው። ስለ አንድ ኃጢአተኛ ስለኔ ነው። ይሄንን አንደርስታንድ ማድረግ በእግዚአብሔር ቤት የምኖርበትን ነፃነትን ይቀይረው። በጣም ብዙ ሰው ለክርስቶስ ደም በመስቀል ላይ ለሰራው ስራ እግዚአብሔር ኢየሱስን በሙላት ለመቀበሉ ያለው መረዳት በጣም ጠባብ ስለሆነ በእግዚአብሔር ቤት ሲኖር አባሮች ነው የሚጫወተው። ይይዘኛል፣ ይገለኛል፣ ይቀጣኛል፣ እሞታለሁ እያለ አባት በክርስቶስ ኢየሱስ በኩል በሙላት ተቀብሎ ነፃ ነህ እንዳለው ሰው መቀበል ያቅተዋል። ነፃ ነህ ሲባል ለኃጢአት አርነት የሰጠ ይመስለዋል። ቆይ የሚቀራለ ታገል ሲባል ለጽድቅ የጨከነ ይመስለዋል። አይደለም። የኢየሱስ የመስቀል ሥራ ስለኔ በእግዚአብሔር ፊት በቂ ነው፣ ብቁ ነው። ኢየሱስ ጨርሷል። በቃ አለቀ፣ ተቀምጧል። እግዚአብሔር ተቀብሎ ነው ያስቀመጠው። ኢየሱስን የተቀበለው ለማን ነው? ለኔ። ስለ ጥላውን የከፈልከው ነው፣ ተቀብየዋለሁ። ስለ ሰው ልጆች ተቀብየዋለሁ። ስለዚህ በአንተ ምክንያት ጥላሁንን ነፃ ነህ ብየዋለሁ። መቼ? ለዘላለም። መቼ ነው ነፃ ነው? ለዘላለም። እስከ መጨረሻ ነፃ ነው። በእኔ ቤት ለዘላለም መኖር ይችላል። ለምን? ኦልሬዲ በአንተ ስራ ረክቼ ይሄው ቁጭ በል ብያለሁ። አንድ ሊቀ ካህን ተቀምጦ አያውቅም። ኢቭን ወንበር አይታሰብም። ቅድስተ ቅዱሳን ውስጥ እግዚአብሔር ብቻ ነው ያለው። ብቻውን። መብራት ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው የሚለው። አይ ብርሃን ልታበድረው ብትሞክል ይገላል። እንኳን ልትቀመጥ አቋቋምህ። ኢየሱስስ ቁጭ አለ። ለማን ብሎ? ለእኔ። ኢየሱስን እግዚአብሔር ያስቀምጠው ነው። ጥላውን ተቀብያለሁ ና ግባ አለ። ኃጢአተኞቹ ነው ይቅር ብያለሁ፣ በቃ ጨርሳል። ከዚህ በኋላ እምምርበት ነገር የለም። ምሬ ጨረስኩ አለ አብ። ጮክ በሉና ኢየሱስ ጨርሶታል ውስጥ በአባታችሁ ቤት እንደ ባሪያ አትኑ። ቅድስተ ቅዱሳን ገብተናል።
ውስጥ ነው ያለነው። ኢየሱስ በእኛ አድሯል። እግዚአብሔር አብ ጨርሰሃል ና ተቀመጥ ብሎ በግርማው ቀኝ አክብሮታል። የመጨረሻውን ስልጣንና ክብር ኢየሱስ ላይ አፍስሷል። እግዚአብሔር ኢየሱስን የተቀበለው ስለኔ ነው። ና አለው። አዎ ኢየሱስ የሰራው ለኔ ነው። አብ ኢየሱስና ለዘላለም እኮ ልጁ ነው። ለዘላለም ሰንሺፕ ዴይቲ ላይና ሂዩማኒቲ ላይ ስለሚለያይ ክብር ለኢየሱስ ይሁን። ለዘላለም እኮ አብሮት እኮ ነው የኖረው። ዛሬ የተቀበለው ለማን ነው? ለኔ። ዛሬ ና ተቀብያለሁ ቁጭ በል ለማን? ለኔ። እሱማ ለዘላለም ከአባቱ ጋር ኖሯል። ስተት አልባ እግዚአብሔር ወልድ ነው። ታዲያ ስለማን ነው የቀረበው? ስለኔ። ቅድስተ ቅዱሳን የገባው ለማን? ለኔ። እግዚአብሔር ጨርሳል ያለው ስለማን? ስለኔ። አልቋል የተባለው የኔ ነው፣ የኢየሱስ አይደለም። ኢየሱስማ ድሮም ምንም የለበትም። የኔን ስራ ነው ጨርሳል ተባለ። ኢየሱስ ተፈጸመ ሲል በሙሉ ካፈልኳት ዕዳችንን ሰብሰብ አድርጎ ተፈጸመ። ጮክ ብለን ነፃ ነኝ በሉስ። ጎናችሁ ንኩትና ነፃ ነህ በሉስ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ስለዚህ ወደዛች ወደ እውነተኛይቱ ድንኳን ኢየሱስ ገብቷል። ቀጥሎ ማን ነው የሚገባው? እኛ እግዚአብሔር በቀኙ አስቀምጦናል፣ ከብረናል። ክብር ለኢየሱስ ይሁን። ብቻውን አይደለም፣ የመጽሐፍ ቅዱስ ክፍሎች አሉ፣ እናነሳቸዋለን ሌላ ጊዜ። ከብረናል፣ እኛም ከብረናል፣ እኛም በቀኝ ተቀምጠናል፣ እኛም ከኢየሱስ ጋር ተነስተናል። እኛም እሱ ሲገለጥ አብረኑ ነው የምንገለጠው። ይሄ በጣም ሚስጥር ነው በእውነት። በዚህ ስጋና ደማችን ግን እግዚአብሔርን አክብረን እንሄዳለን። ፍጹም አርነት የሚሰጠን እውነት ይሄ ነው። ስለዚህ በዚህ አርነት በዚህ ነፃነት ውስጥ የሌላችሁ ሰዎች በእውነት ዛሬ ለእናንተ ነው ይህንን ጥሪ ማድረግ